እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በአገር ውስጥም በውጭም ያላችሁትን እየጠየቅኩኝ የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። ሰላም አድማጮቻችን፣ የዕለቱን ያሳሽ መረጃዎች እናቀርብላችኋለን። ለዕለቱ ከያዝናቸው መረጃዎች መካከል በቅርቡ በሞት ያጣናት ሞዴል ቀነኒ አዱኛ የፍርድ ቤት ችሎት ፖሊስ ተጨማሪ 10 ቀናት የምርመራ ቀን እንዲሰጠው ጠየቀ። ኢትዮ ቴሌኮም 10% ድርሻ የገዙ ባለድርሻዎችን ይፋ አደረገ። ከወራት በፊት ቴሌ ካወጣው የ10 ሚሊዮን አክሲዮን ሽያጩ 3.2 ሚሊዮን ብር ገቢ መገኘቱ ተገለጸ። ሲም ካርድ በመጠቀም ፈንጂዎችን ለማፈንዳት ሲንቀሳቀሱ የነበሩ ተጠርጣሪዎችን ይዣለው ሲል የጎንደር ከተማ ሰላምና ጸጥታ መምሪያ አስታወቀ። 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር መጭበርበራቸውን የኢትዮጵያ ብሔራዊ ባንክ ዓመታዊ የገንዘብ ደህንነት ሪፖርትን ጠቅሶ የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን ይፋ አደረገ። እንዲሁም የተመራረጡ የባህር ማዶ ዜናዎችን እናጋራችኋለን። በቅርቡ በሞት ያጣናት ሞዴል ቀነኒ አዱኛ የፍርድ ቤት ችሎት ፖሊስ ተጨማሪ 10 ቀናት የምርመራ ቀን እንዲሰጠው ጠየቀ። በኦሮምኛ ሙዚቃዎቹ ዝናን እያተረፈ ያለው የአርቲስት አንዱዓለም ጎሳ እጮኛ የነበረችውና ከፎቅ ላይ ወድቃ እንደሞተች የተነገረው ሞዴል ቀነኒ አዱኛ ከቀናት በፊት 40 ቀኗ ዝክር መደረጉ ይታወቃል። የሞዴሏ ቤተሰቦች ፍትህ በአፋጣኝ ለልጃችን እንዲሰጥልን እንፈልጋለን ሲሉ ተደጋጋሚ ጥሪ ሲያቀርቡ ይደመጣል። በመሆኑ ፍርድ ቤቱ ዛሬ በዋለው ችሎት ፖሊስ የጠየቀውን የ10 ቀናት የተጨማሪ የምርመራ ቀናት ፈቅዷል። ሲም ካርድ በመጠቀም ፈንጂዎችን ለማፈንዳት ሲንቀሳቀሱ የነበሩ ተጠርጣሪዎችን ይዣለው ሲል የጎንደር ከተማ ሰላምና ጸጥታ መምሪያ አስታወቀ። የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ሲም ካርድ በመጠቀም ፈንጂዎችን በማፈንዳትና የህብረተሰቡን ሰላም ለማደፍረስ ሲንቀሳቀሱ የተገኙ 3 ተጠርጣሪዎችን ይዣለው ሲል ገለጸ። ተጠርጣሪዎቹ በገበያ ስፍራዎች፣ በትምህርት ቤቶችና እንዲሁም ህዝብ በሚሰበሰብባቸው ስፍራዎች ፈንጂዎችን በማጥመድ የሽብር ተግባር ለመፈጸም ዝግጅት እንደነበራቸው ባደረገው ምርመራ ማረጋገጡን የመምሪያው ኃላፊ አቶ አለልኝ ገልጸዋል። ፍንዳታውን የሚያካሂደው በፈንጂው ላይ በሚታሰር የሞባይል ቀፎ ሲም ካርድ በመታገዝ ወደ ሲም ካርዱ በመደወል ፍንዳታውን በርቀት ሆነው እንደሚያካሂዱ እንደተደረሰበትም አስረድተዋል። ኢትዮ ቴሌኮም 10% ድርሻ የገዙ ባለድርሻዎችን ይፋ አደረገ። ከወራት በፊት ቴሌ ካወጣው የ10 ሚሊዮን አክሲዮን ሽያጭ 3.2 ቢሊዮን ብር ገቢ መገኘቱ ተገለጸ። ኢትዮ ቴሌኮም በጥቅምት ወር 2017 ዓ.ም ይፋ ባደረገው የ10% ድርሻ በ121 ቀናት ውስጥ 47377 ኢትዮጵያውያን የ10.7 ሚሊዮን አክሲዮኖችን መግዛታቸውን ዛሬ ተገልጿል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ ሽያጩ ዙሪያ በሰጡት መግለጫ 712 ሰዎች የ900 ሺህ ብር እና ከዛ በላይ አክሲዮን ገዝተዋል። የአክሲዮኑ ሽያጩ እስከ የካቲት 7 ቀን 2017 ዓ.ም ድረስ ባሉት የ121 ቀናት ድረስ 47377 ኢትዮጵያውያን 10.7 አክሲዮኖችን ገዝተዋል። ከአክሲዮኑ ሽያጭ 3.2 ቢሊዮን ብር ገቢ መገኘቱም ታውቋል። በቀጣይ በኢትዮጵያ ካፒታል ገበያ ባለስልጣን አሰራር መሰረት ሰዎች በገዙት መጠን የአክሲዮን ድልድል ይደረጋል ተብሏል። የቀሩትን ድርሻዎች ምን መደረግ እንዳለባቸው ከሚመለከታቸው አካላት ጋር ውይይቶች እየተደረጉ መሆኑንና መንግስት በሚያስቀምጠው አቅጣጫ አማካኝነት የሽያጭ ማስታወቂያዎች ይፋ እንደሚደረጉ ተገልጿል። ኢትዮ ቴሌኮም በጥቅምት ወር 100 ሚሊዮን አክሲዮኖች ለሽያጭ አቅርቦ እንደነበር ይታወሳል። በማስታወቂያው መሰረት አንድ ሰው ዝቅተኛ የመግዛት አቅሙ 33 ሼሮች እንዲሁም ከፍተኛው ደግሞ 3333 ሼሮችን እንደነበር ይታወቃል። 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር መጭበርበራቸውን የኢትዮጵያ ብሔራዊ ባንክ ዓመታዊ የገንዘብ ደህንነት ሪፖርትን ጠቅሶ የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን ይፋ አደረገ። የባንኩ ሪፖርት እስከ ሰኔ 2024 ድረስ ያሉ የገንዘብ እንቅስቃሴዎች ዙሪያ ትኩረቱን አድርጓል። ባንኩ በሪፖርቱ ላይ እንደጠቀሰው 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር በአጭበርባሪዎች ገንዘባቸውን አጥተዋል ብሏል። የማጭበርበር ድርጊቶቹ የተፈጸሙት በሐሰተኛ የገንዘብ ኖቶች፣ በተሰረቁ የኤቲኤም ማሽኖች፣ በሐሰተኛ ቼኮች፣ በሐሰተኛ የስልክ መልእክትና ተያያዥ መንገዶች አማካኝነት ነው። በዚህም ዓመት ባንኮች ያጡት ገንዘብ ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ300 ሚሊዮን ብር ጭማሪ እንዳሳየም በሪፖርቱ ላይ ተጠቅሷል። በኢትዮጵያ አጠቃላይ ካሉ 31 ባንኮች ውስጥ 28ቱ ሲጭበረበሩ የቀሪዎቹ 3 ባንኮች ማንነት ግን በሪፖርቱ ላይ አልተጠቀሰም። ባንኮች ከአነስተኛ የብድርና የቁጠባ ተቋማት ጋር በመቀናጀት ብድሮችን እየሰጡ ነው የተባለ ሲሆን ይህ አገልግሎት እየጨመረ መሄድና የበይነ መረብ ማጭበርበሮች መበራከት ባንኮች የሚያጡት ገንዘብ ሊጨምር እንደሚችል ብሔራዊ ባንክ በሪፖርቱ ላይ ጠቅሷል።
የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፖፕ ፍራንሲስ የቀብር ስነ ስርዓት ነገ እንደሚፈጸም ቫቲካን አስታወቀች። በቅዱስ ጴጥሮስ አደባባይ በሚደረገው ስነ ስርዓት ላይ 50 የሀገራት መሪዎችና 10 የተለያዩ ሀገራት ንጉሶች እንደሚገኙ የቫቲካን ኒውስ መረጃ ያመለክታል። በአደባባዩ ከሚደረገው መርሃ ግብር በኋላ የፖፕ ፍራንሲስ ቀብር ሮም በሚገኘው ሳንታ ሜሪያ ቤተክርስቲያን ይፈጸማል። ፖፕ ፍራንሲስ በቤተክርስቲያኗ የሚቀበሩት በህይወት እያሉ በተናገሩት ኑዛዜ አማካኝነት ነው። የሊቀ ጳጳሱን አስክሬን በቅዱስ ጴጥሮስ መካነ መቃብር ለመሰናበት በ10 ሺዎች የሚቆጠሩ ሰዎች ለሰዓታት በመሰለፍ ሽኝት አድርገዋል። ፖፕ ፍራንሲስ ባደረባቸው ከፍተኛ የሳንባ ህመም የሕክምና እርዳታ ሲደረግላቸው ቆይተው በያዝነው ሳምንት ሰኞ በ88 ዓመታቸው በመኖሪያ ቤታቸው ከዚህ ዓለም ድካም አርፈዋል። በመጨረሻም የሩሲያ ከፍተኛ የጦር አዛዥ ተገደሉ። የሩሲያ ከፍተኛ የጦር አዛዥ የሆኑት ሜጀር ጀነራል ያሮስላቭ በሞስኮ ከተማ አቅራቢያ በመኪና ላይ በተጠመደ የቦምብ ጥቃት ህይወታቸው ማለፉን የሩሲያ ባለስልጣናት አስታውቀዋል። ጀነራሉ በአካባቢው እያለፉ በነበሩበት ወቅት በሪሞት የሚዘወር ቦምብ የተጠመደበት መኪና ፈንድተው ጥቃቱ እንደደረሰባቸው ተገልጿል። ይህም የዶናልድ ትራምፕ ልዩ መልእክተኛ እና ፕሬዝዳንት ፑቲን የተኩስ አቁም ስምምነትን በተመለከተ የሚያደርጉት ውይይት ሰዓታት ሲቀረው መሆኑ ተጠቁሟል። ጥቃቱን ተከትሎ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሞስኮ የዩክሬንን ጦርነት ለማስቆም ከአሜሪካ ጋር ስምምነት ላይ ለመድረስ ዝግጁ ነበረች፣ ሆኖም ግን ቆም ብሎ ማሰብ ያስፈልጋል ሲሉ ተናግረዋል። አድማጭ ተመልካቾቻችን ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።